እውነት ለመናገር ይሄንን ቪዲዮ በጣም ነው የደከምኩበት። ከጧት እስከ ምሳ ሰዓት ድረስ ተቅርበን የግማሽ ቀን ውሎ ቪዲዮ ነው። ታውቃላችሁ የተወሰነ ደቂቃ ቪዲዮ ራሱ ለመቅረጽ ምን ያህል እንደሚያስቸግረን። ምክንያቱም እኛ በአንድ እጅ እየሰራን ነው እና የምንቀርጸው ትንሽ አስቸጋሪ ነው እና በጣም ነው የለፋሁበት። ሁላችሁም በተቻላችሁ አቅም ቪዲዮውን ስትጀምሩት ላይክ ለማድረግ ሞክሩ፣ ላይክ አድርጉ። ከዛ በተረፈ ደግሞ ቪዲዮውንም እስከ መጨረሻው ለማየት ሞክሩ። ምክንያቱም ቪዲዮ እስከ መጨረሻው ካልታየ ሸር አያደርገውም እና ውድ ጓደኞቼ ከቻላችሁ ለጓደኞቻችሁ ሸር አድርጉልኝ፣ ቪዲዮውን እስከ መጨረሻው እዩልኝ። በጣም ነው የደከምኩበት እና ቫይራል ቢወጣልኝ በጣም ደስ ይለኛል። ኢንሻአላህ ትወዱታላችሁ ብዬ ተስፋ አድርጋለሁ። እኔ እንደሚመስለኝ የአብዛኛው ስደተኛ አብዛኞቻችን ውሏችን አንድ ነው ብዬ ነው የምገምተው። እስኪ ዛሬ የኔን ውሎ ላሳያችሁ። የእናንተን ውሎ ደግሞ ምን እንደሚመስል በኮሜንት ሴክሽን ታስታውቁኛላችሁ። አይ ቲንክ የአብዛኞቻችን አንድ ነው ብዬ ነው የማስበው። ምክንያቱም አንዳንዴ እኔ ጠዋት ተነስቼ እንኳን አይደለም የተለያዩ ነገሮችን ላደርግ ፊቴን ራሱ የምታጠብበት ጊዜ አላገኘው ነበር። ነገር ግን አሁን ላይ አልሐምዱሊላህ ትንሽ ክፍተቶች አሉኝ እና እኔ ዛሬ የማሳያችሁ የራሴን ውሎ ነው። ኢንሻአላህ አብረን እንውላለን። የእናንተ ውሎ ደግሞ ምን እንደሚመስል ታሳዩኛላችሁ። ከዛ ደግሞ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የተለያዩ ነገሮችን እንማማርበታለን። የቻናል ቤተሰቦች ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በማስቀመጥ እንዲሁም ላይክ በማድረግ አብራችሁኝ ሁሉ እያልኩኝ የዛሬውን ውሎዬን አብረን የምንውል ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። የአንዳንድ ነገሮች የማሳያችሁ ይሆናል ማለት ነው። መጀመሪያ እንደተነሳሁኝ አልጋዬን አንጥፌያለሁ በዚህ መልኩ። አሁን ገና የተነሳሁኝ ነው። ጉድ ሞርኒንግ ብያለሁ ሁላችሁንም። ስባህ ለኸይር። ቀደም ብዬ እንደነገርኳችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደሚቀጥለው ነው የምንሄደው። እዚህ ጋር አንዳንድ ነገሮችን አስተካክላለሁኝ። እዚህ ጋር ያሉትን በዚህ መልኩ ካስተካከልኩ በኋላ እንደ ነገር ነው ሁሉም ነገር የሚስተካከለው። ምክንያቱም የጀመርኩት ከራሴ ክላስ ስለሆነ ብዙም እንትን አይለኝም። ከዛ እዚህ ጋር ማታ ላይፍ ላይ ተቀምጠን እንትን የምንለውን አስተካክላለሁኝ። ከዛ ይህንንም በዚህ መልኩ አስተካከልኩት። ያ እንደነገርኳችሁ እንደነገሩ ነው። ምን ላይ እንደሆነ ቴብል ያዘጋጀሁት እንዳትጠይቁኝ። የዩቲዩበርነታችን ከቀጠለ ነገሮችን የምናስተካክል ይሆናል። አሁን ግን ለጊዜው ቴብላችን ያዘጋጀነው ይሄን ይመስላል። ምን ላይ ነው የደረደርሽው እንዳትሉኝ፣ ይሄ ውሃዬ ነው። እዚህ ጋር ቡና የምጠጣበት ነው። እዛ ጋር የተለያዩ ከራውሾች አሉ። እነዚህን አስተካክለናል። ከዛ ደግሞ ወደሚቀጥለው ነው የምንሄደው። ከዛ በኋላ ሁሉንም እንደዚህ አስተካክዬ ከጨረስኩኝ በኋላ ትንሽ መጠረግ ነበረበት፣ ጠራርግ ያለሁኝ። እኔ ሲጀመር ክላሴን በየቀኑ ነው የማጸዳው። አለ አይደል የራሳችን ክላስ ስለሆነ አንዳንዴ ችግር የለውም እንለፈው እያለን የምንተውበት ጊዜ አለ። እኔ ግን አልተውም፣ ቀን በቀን ነው የማጸዳው። የሆነ ትንሽ እንትን ካለው ደስ ስለማይለኝ ቀን በቀን ክላሴን አጸዳለሁ እና ብዙ አልነበረውም፣ የተወሰነ ነበረ። እሱንም ጠረቅ አድርጌዋለሁ። ማወልወል ግን ምንም አያስፈልገውም። እንደምታዩት ሰራሚኩ በጣም ንጹህ ነው። ከዛ በኋላ ወደ ቀጣዩ እንትን ነው የምንሄደው ማለት ነው። ከዛ እዚህ ጋር ደግሞ ጥርሳችንን ቦርሸን ተጣጥበን ወዳችንን አድርገን ከጨራረስን በኋላ በድጋሚ እንገናኛለን።
ከጨራረስን በኋላ ሁሉም ነገር አድርገን ወደ ቦታው እንመልሳለን። ይህንንም ወዳው ነው የማድረው ይችል አላቆይም ማለት ነው። አስባችሁታል? ኢትዮጵያ ቢሆን እንደዚህ መጋረጃውን ገለጥ አድርጌ አየር ንብረቱን ፀሐዩን አሳያችሁ ነበር። እዚህ ጋር ግን ምንም ይታያል። ኦልሬዲ ታፍነናል። እልመሁም ወደ ጉዳይ ለመለስ ተጣጥበን ከጨረስን በኋላ ውዳችንን አድርገን ከጨረስን በኋላ ቀጥታ ወደ ሶላታችን እንሄዳለን ማለት ነው። ሶላታችንን ጨርሰናል። አልሐምዱሊላህ ሶላቴን ሰግጄ ቁርአኔን ቀርቼ ጨራርሻለሁኝ። በዛን ሰዓት ምንም እያወራሁ አልነበረም። አይኑ ሁላችሁም ትረዱኛላችሁ፣ ታውቃላችሁ። የሰው ልጅ ሰግደን ከጨረስን በኋላ ዱዓ እያደረግን ቁርአን እየቀራን ወሬ ማውራት ስለማይቻል ሰው ዝም ብዬ ነበር ሳሳያችሁ የነበረው። ከክላሳችን በዚህ መልኩ ጨራርሰን ልንወጣ ነው። ወደ ኪችን እንሄዳለን። ክላሴ እንደዚህ አጸዳድቼ ምናምን ጨራረስኩኝ። አሁን ወደ ኪችን እንሄድና ደግሞ እዛ ጋር ያለውን አብረን እናየዋለን ማለት ነው። ከዛ በፊት ግን ውሃ መጠጣት አለብን። እኔ ሁሌ በዚህ እንዳንጠጣለሁ። ጧት ላይ ውሃ መጠጣት ጥሩ ነው፣ ይመከራል። ምንም ነገር ከመመገባችን በፊት ወደ ኪችን ጎራ ብለናል። እዚህ ጋር እንቁላል ቀቅያለሁ፣ ግን እኔ አልፈልግም። ልጁ ከፈለገ ምናልባት ለሱ ይሆናል። ትንሽ ወተት ነው እኔ የምፈልገው። ወተት ራሱ ብዙ አልወድም፣ ግን አሁን ላይ ምግብ ስለማልመገብ ልቤን እንዳያመኝ ነው እንጂ ወተትም ብዙ እንትን አይደለውም። ያ ግን ይሄ ወተት እንትን ስለሆነ ነው፣ ሻይ ስለሆነ ነው። ከዛ ይሄንን ትንሽ እንትን ብያለሁኝ። ከዛ ለምሳ ዶሮ አወጣሁኝ፣ 2 ዶሮ አውጥቻለሁኝ። ዶሮዎቼን ካወጣሁኝ በኋላ ሩዜን ዘፈዝፍና ቀጥታ ደግሞ ወደ ቁርስ ስራ ነው የምንሄደው ማለት ነው። ከዛ ሩዜን አውጥቻለሁ። እዚህ ጋር የሚያስፈልገኝን በነገራችን ላይ አሁን ለመዘፍዘፍ ጠዋት ነው ገና 3 ሰዓቱን ሳየው ገና ስለሆነ ውሃ አላረኩበትም፣ እንዲሁ አስቀምጫለሁኝ። ቀጥታ ወደ ቁርስ መስራቴ ነው የምሄደው። ቁርስ ወተት አፍልተሽ የለ እንቁላል ሰርተሽ የለ የምን ቁርስ ነው ልትሉ ትችላላችሁ። ጧት ላይ ቪዲዮ ከመቅረጼ በፊት ነው በነገራችን ላይ እንድትነሳው መቀደሚያ መጥቼ ይሄንን እንትን ብዬ ከዛ በኋላ ተመልሼ ያ በመሀል ቀረጻውም ስለሚቋረጥ በመሀል እየመጣሁ ነው ለልጁ የሰራውለት ማለት ነው። አሁን የምሰራው ለራሴ ነው። ቀጥታ ወደ አሰራር እንሄዳለን ማለት ነው። ከዛ እዚህ ጋር መጥበሻዬን አዘጋጀሁኝ። ሽንኩርቴን ከትፌ ያለሁኝ መላጣ ሽሮ ነው የሚባለው። እኔ የምሰራው ነው መላጣ የሚባለው። ሽንኩርት ራሱ አይደረግበትም መሰለኝ። ቲማቲምን ያላደርግበትም። ጀስት ለእንትኑ አላደለ ለፍላጎታችን ያክል ነው እንጂ እንጀራው ራሱ ብዙ አይደለም። ቤት ውስጥ የተጋገረ የነጭ ዱቄት እንጀራ ነው። እንጀራውንም የማሳያችሁ ይሆናል። እንዲሁም ስሰራ የቀረጽኩት ቪዲዮ አለ። እስኪ እንጀራውን ካያችሁት በኋላ እስኪ የተቀረጸውን ቪዲዮ ልቀቅልን የምትሉ ከሆነ እለቅላችኋለሁ ማለት ነው። ታዩታላችሁ። በዛ ያኔ ቀላል ነው። በጣም በቀላል መንገድ ነው የሰራሁትኝ። እስኪ እኔም ልቅመሰውና እናንተ ማታችሁት ከወደዳችሁት እለቅላችኋለሁ፣ ማጋራችኋለሁ ማለት ነው። ያለ ምንም ዘይት እንደዚህ ሽንኩርቴን እንትን ካልኩት በኋላ ዘይት አድርግበታለሁ ማለት ነው። ከዛ ዘይቱን ጨመርኩበትኝ። ብስል ካለች በኋላ ሽንኩርታችን ሽሯችንን እንሰራለን። ከኢትዮጵያ የመጣ ሽሮ ነበረ፣ ነገር ግን ብዙ አልተመቸኝም ምናምን ብዬ አንዲት ጓደኛዬን ሳወራት
ያላትን ሽሮ ከቤቷ ልካልኛለች። ወላሂ ላዚምን እና ይሄን ነው የምሰራው። ነጭ ሽሮ ስለሆነ ትንሽዬ በርበሬ ያስፈልገናል ማለት ነው። ምጥን ቢሆን ኖሮ ነበረ፣ ነገር ግን ነጭ ነው። በጣም እንትን እንዳይል ትንሽዬን በርበሬ እንጠቀማለን ማለት ነው። ትንሽ በርበሬ ነው የተጠቀምኩት። ያኔ እኔ የምፈልገው ብዙ ጊዜ ምጥን ሽሮ ሲሆን በጣም ደስ ይለኛል። ግን ይሄ ነጭ ነጭ ነው ግዴታ ስለሆነ ትንሽዬ በርበሬ ተጠቀምኩኝ ማለት ነው። ሽሮዬን አርጌ በማሽ ሰዓት አልተመቸኝም ለመቅረጽ፣ ምክንያቱም አንደኛው እጄ መጥበሻ ይይዛል፣ አንደኛው እጄ ደግሞ ያሻል። አልተመቸኝም ነበረ ለመቅረጽ። ብቻ እንደዚህ ሆኗል። ከዛ ነጭ ሽንኩርታችንን ጣል እናደርግና እንደዚህ እናደርገዋለን። ታውቃላችሁ ካሜራው የሽሮዬን ከለር ቀይሮታል እና ሽሮዬ ከለሯ እንደዚህ አልነበረም። ቆንጆ ነው፣ ግን ማነው ካሜራው ውስጥ ሌላ ከለር ነው የያዘችው። እልክልሃል። በዚህ መንገድ ሽሮአችን አልቃለች። ከበሰለች በኋላ ቃሪያችንን ጣል ጣል እናደርግባትና እናወጣዋለን ማለት ነው። ጠዋት የቀቀልኳቸው እንቁላሎች ነበሩ። ከዛ አንዷን ጥብጥግ አድርጌ ጣል አድርጊያታለሁ። ሽሮዬ በዚህ መልኩ አልቋል። ዘይቱ ዋት እንዳትሉኝ፣ እኔ ራሱ ምንድን ነው እያልኩኝ ነው። ከዛ የትላንትናው እንጀራ ደግሞ ይሄ ነው። እንደነገርኳቸው አገጋገሩ እንቀርጸዋለሁኝ። ትላንትና ያምር ነበረ። እንጃ ፍሪጅ ውስጥ ሲያድር ደግሞ ዛሬ ጭራሽ አይኑ ጠፍቶ ነው ያደረው። እና ይሄ ነው ከነጭ ዱቄት ነው የሰራሁት። በጣም 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 ቀላል ነው። የመጨረሻ ቀላል ነው ማለት ነው። በቀላል ነገር ነው የሰራሁትኝ። በአጭር ሰዓት ጧት አቦካሁት፣ ከሰዓት ጋገርኩትኝ ማለት ነው። እና ከነጭ ዱቄት ከመሆኑ አንጻር ደህና ነው። ምክንያቱም ውጭ ላይ የምንገዛቸው እንጀራዎች አንዳንድ ጊዜ እንደምንፈልጋቸው አይደሉም። እና ዞሮ ዞሮ የእንጀራ ስሙን ከያዘ በቂ ነው። ቤት ውስጥም እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። እና ይሄ ነው የኔ እንጀራ። ከዛ እንደዚህ ታደርጉትና ዘይቱ ከላይ ሲሆን ነው የሆነ ውበት ይሰጠዋል። እኛቸው እንደዚህ እናደርግና በዚህ መልኩ እናቀርባለን ማለት ነው። በቦክስ ነው በዚህ መልኩ ቁርሳችንን አዘጋጅተናል። ከዛ ውሃችንን እንቀዳለን። ውሃ ግዴታ ነው። ሻይ አፍልቻለሁኝ። ከብዙ ቆይታ በኋላ ቁርሳችን ይሄ ይመስላል። ይህንን ይመስላል። እዛ ውስጥ ሻይ ውስጥ የምታዩት ደግሞ ቁርንፍድ ነው፣ ሌላ ነገር እንዳይመስላችሁ። ከዛ ቁርሳችንን በልተን ከጨረስን በኋላ ዶሮአችንን እንቆርጣለን። ጠዋት ነው ይሄን ያወጣሁት። ምንም አይነት ቁርስ ስራ ሳልጀመር በፊት ነው ያወጣሁት። በረዶ ለቋል። ከዛ ዶሮአችንን ከቆራረጥን በኋላ ወደ ምሳ መስራታችንን እንሄዳለን። አልሐምዱሊላህ ረቢል ዓለሚን። ቁርሳችንን በላን ጨረስን። እስካሁን ድረስ በጣም ደስ የሚል ቆይታ እያሳለፍኩኝ ነው። የሚቀጥለውንም ደግሞ አብረን እናየዋለን ማለት ነው። ከዛ ዶሮዬ እንደዚህ ከቆረጥኩ በኋላ በሎሚና በዱቄት አድርጌ እሽት አድርጌ ዘፍዝፌ አስቀምጠዋለሁ ማለት ነው። ከዛ የሚያስፈልጉኝ አትክልቶች አቀራርቤ ያለሁኝ። እነዚህን እንቆራርጣለን። ይሄ ወረቅ ጋር ይባላል። አብዛኞቻችሁ ታውቁታላችሁ ማለት ነው።
ከዛ እንደዚህ ቆራርጫለሁ። ይሄንን እዚህ ጋር ብረት ድስቴ ውስጥ የሚያስፈልገኝ ሽንኩርት እንትን ብያለሁ። ከትንሽ ውሃ ጋር መቀደሚያ በውሃ በስለውና ከዛ በኋላ ነው ዘይት የምጨምርበት ማለት ነው። እና አሁን ወደ አሰራራችን ነው የምንሄደው። ቅድም ስዘፈዝፈው አሳይቻችሁ ነበረ። ከዛ ሽፎ ነው እስካሁን የቆየው። ከዛ ያንን ሎሚውን አወጣዋለሁ እንዳለ በደንብ ጽድት ነው የሚለው አይነቱ ምንም አይነት እንትን አይኖረውም፣ ነጭ ነው የሚሆነው። ከዛ ዶሮአችንን እንደዚህ ከርበን ካጠብን በኋላ በሪያኒያችንን እንሰራለን ማለት ነው። ያው ብዙዎቻችሁ ታውቃላችሁ የዚህ ሀገር ዶሮ የሆነ ሽታው ብዙ ደስ አይልም። ብቻ እኔ ኢትዮጵያ ዶሮ እንደዚህ እንትን ሲል አይቼው አላውቅም። የኢትዮጵያ ዶሮ ሽታው እንደዚህ የሚደብር አይመስለኝም። ማታ የወላ ብቻ እዛ በየጊዜው ስለማይሰራ እንትን አስሉትም። እዚህ ጋር ደግሞ በየጊዜው ነው የምንሰራውና እንትን ይባላል። አንተ ሽታው እኔ በጣም ነው የሚያስጠላኝ። ኢቨንት ከቆራረኩ በኋላ የቆራረኩበትን ቦታ በጣም ነው ሳጸዳ የምቆየው እና አሁን በአንድ እጄ በደንብ ለመጽዳት ብዙም አይመቸኝም። ቀረጻውን አቆመውና በደንብ አጥቤው መለሳለሁ ማለት ነው። አይት ውዶቼ በደንብ ጥብ አድርጌው ተመልሻለሁኝ። እንደዚህ ጽድት ተብሏል ዶሮዬ። ከዛ በሪያኒያችንን እንሰራለን ማለት ነው። ከዛ ሽንኩርቴን በውሃው ብቻ ያበሰልኩትኝ ነው። ከዛ ብስል ካለ በኋላ ነው ዘይት የምጨምርበት ማለት ነው። ከዛ ዘይታችንን እንጨምርና እንደዚህ እናበስላለን። በነገራችን ላይ ይሄ ብረት ድስት ችግር አለበት። እንደምታዩት እዛ ጋር ቶሎ ነው የቀላው። ሽንኩርቱ ግን ገና አልቀላም። እሳቱን ቀንሼዋለሁ ሽንኩርቱ ቀላ እስከሚል ድረስ። ዶሮአችንን በቅመማችን እንትን እንላለን እናዋህደውና የተወሰነ ደቂቃ ይቀመጣል ማለት ነው። በፍሩት ቀደም ብዬ ነበር ማድረግ የነበረብኝ፣ ግን የተወሰነ በረዶ ነበረውና ውሃ ውስጥ ቆየ ማለት ነው። አይመስልህም? እኔ ያሉኝን ቅመሞች እዚህ ጋር አዘጋጅቻለሁኝ። ዶሮውን በዚህ አሸዋለሁኝ ማለት ነው። ከዛ ከቀመምነው በኋላ ዶሮውን እንደዚህ የሽንኩርቱ ላይ እንጨምረዋለን ማለት ነው። ከዛ ጨው አደርግበትና ጨው ብቻ ነው አሁን የማደርግበት። ቅመማ ቅመሙን አሁን አልጨምርም። ጨው ብቻ ጨምርበትና ከድነዋለሁ ማለት ነው። ጨው ስታረግበት እኔ እናንተ አላቅም፣ ነገር ግን እኔ ጨው ስጨምርበት ዶሮ ቶሎ ነው የሚበስልልኝና ጨው አድርጌ ከድነዋለሁኝ። ዶሮ በስል ካለ በኋላ ላይ ቅመሜን እጨምራለሁ ማለት ነው። ቅድም እንዳሳየዋችሁ ምንም ነገር አልጨመርኩበትም። ሽንኩርቴ ላይ ዶሮውን በቅመሜ ቀመሜ ነበር ያስገባሁት። በራሱ ውሃ እንደዚህ በስሏል ማለት ነው። አሁን ላይ የምጨምረው ያሉኝን ያዘጋጇቸው ሌሎች ቅመሞችን ነው። እነዚህን ከጨመርኩ በኋላ እንትለውና ከዛ የቀረውን ደግሞ እንጨምራለን ማለት ነው። ባለፈው ሰርቼዋለሁ እኛም ብሪያኒ፣ ግን ይሄ ትንሽ ለየት ያለ ነው። ከዛ ይሄም ግን ቀላል ነው። እኔ ብዙ ጊዜ ምግብ የምሰራው በራሴ በመብቴ ነው። ይሄን ስሪ ያሉኛል። እኔ ሰርቼ ያቀረብኩትን ይበላሉ እና እኔ የቀለለኝን የሚመቸኝን ነው የምሰራው አብዛኛውን ጊዜ። ከዛ እዚህ ጋር እነዚህ አሉኝ፣ እነዚህን እጨምራለሁ ማለት ነው። እንደዚህ እየበሰለ ነው። ከዛ ማይወርድ እጨምራለሁ። ባለፈው አሳይቻችኋለሁ ማይወርድ ግዴታ እንደሆነ እኔ ጋር ማይወርድን ጨምሬበት ክድ እናደርገዋለሁኝ። አሁንም ይበስላል ማለት ነው። እሳቱን ትንሽ አደርገዋለሁኝ። ከአሁን በኋላ ምንም ነገር አልጨምርም። ሩዜን ጋግርና ከዛ አለቀ ማለት ነው። እዚህ ጋር ደግሞ ቡናዬን እየቆላሁኝ ነው። ይህን ይመስላል።
ቡናው እራሱ የሆነ ተባሊት ነገር ነው። ብቻ ይሄን ይመስላል። አይዶን ነው የመጀመሪያ ጊዜ ስሞክረው ይሄንን። ባለፈው ያመጣሁት ቡና አልተመቸኝም ነበርና ተውኩትኝ። ከዛ ይሄንን ታልኩ ማለት ነው። ካሜራው ጋር ነው እንጂ የሆነ እንደሚቀረው ነው እየተሰማኝ ያለው። ግን እዚህ ውስጥ ጥቁር ነው የሚመስለው። አይ ቲንክ ይበቃዋል። ከዛ እዚህ ጋር ነጭ ሩዜን ውጭ ላይ ነው ይሄንን ሰርቼ ያመጣሁት። እዚህ ጋር ስላልበቃኝ የተወሰነውን ከታች ብረት ድስቱ ላይ አደርግና የተወሰነውን ደግሞ አስቀረዋለሁኝ ማለት ነው። እሱን አድርጌ እመለሳለሁ። ከዛ ዶሮዬን አደረኩኝ ግማሽ ሩዝ ላይ። ዶሮዬን ካደረኩ በኋላ የቀነስኩት ሩዝ አለ እዚህ ጋር የተወሰነ ሩዝ አሁን ምጥር ላይ ይቀራል እንዳልቆረቆርባችሁ ብዬ ነው። ከዛ እንደዚህ ሸፍነዋለሁ ማለት ነው። ከላይ የምንጨምራቸውን ከለሮች ጨምሬ ክድን ነው የማደርገው። ምሳችንን ሰርተን ጨርሰናል። ከዛ በኋላ የምንሰራው ምንድነው? ሰላጣ እንሰራለን። ምሳ የሰራንበትን እቃ እናጥባለን። ከዛ ኪችን እናጸዳለን። ከዛ ከለሬን አደርጋለሁ እንደዚህ በቃ እንደዚህ አርቄ ክድና አርጌዋለሁ። እሳቱን በጣም ተቀንሷል። እንደምታዩት እሳቷ በጣም ትንሽ ናት። ከዚህ በላይ ከቀነስኩት ይጠፋል ብዬ ነው እንጂ ከዚህ በላይም ቢቀነስ አሪፍ ነው። እንደዚህ አርጌ ከከደንኩ በኋላ እሱን እቃ ለማጠብ ወደ ውጭ እንወጣለን። ዋት ይሄን ሁሉ እቃ ወልኝ። አሁን እኔ ምግብ እየሰራሁኝ እቃ ካናቱ ላይ ማጠብ አልችልም። ቢሆን አሪፍ ነበረ። እቃው ከራሱ ላይ ሲታጠብ አይጠራቀምም። እኔ ግን ዝም ብዬ ከምሬ ከተከመረ በኋላ ወይ ማለት ነው። ምን እንደሚመስል ኪችኑ በጣም የሚያስጠላው እና በቃ ፉት ብለን እንመለሳለን። ይሄንን ታራ ከዛ ያው እንደዚህ ጨራርሰናል። እቃችንን ማጣጠብን አጸዳዳን። ሰላጣችንን ቆርጠናል። አሁን ምሳችንን ልናቀርብ ነው። ምሳችንን ከማቅረባችን በፊት እንደዚህ ሁሉንም ከላይ ካጸዳዳን በኋላ እንጠርጋለን። ከታች መጠረግ ያስፈልገዋል። ከጠራረግን በኋላ ደግሞ ምሳ እናቀርባለን ማለት ነው። ከዛ ኩሽና እንደዚህ ጠራርጌ ጨራርሻለሁኝ። ይሄንን ፍስ እናደርገዋለን። ፀሐዩ ውጭ ላይ እሳት ነው ብቅ ያደርግ። ኩሽናዬን ጠራርጌ ከጨረስኩኝ በኋላ ምሳዬን አቀራረብኩ። እንደዚህ አድርጌ ምሳ አቀረብኩላቸው። ኪችን ውስጥ ነው የሚበሉት ዛሬ። በዛ ሳሎን አልወስድም፣ ምክንያቱም ትንሽ ልጆቹ ናቸው ያሉት፣ ሁሉም የሉም። ሰው ምሳዬን አቀራርቤ ጨርሻለሁኝ። አሁን ደግሞ ትንሽ ባጃጅስ ደስ ይለኛል። አጃጅሳለሁኝ። ቡና አፈላለሁ ለራሴ፣ ምክንያቱም ሰዓት ደርሷል። አሁን ኦልሬዲ 7 ሰዓት ሊሆን ነው። ምሳ ከበሉ በኋላ የምሳ እቃውን አጣጥቤ ምናምን ስፍራውን አነሳስቼ ወደ ክላሴ ነው የሚሄደው። ሶላቴን ሰግጄ ምናምን የላይቭ ሰዓት ይደርሳል ማለት ነው። የሙሉ ቀን ብሎጋችን ከጠዋት ጀምሮ እስከ ምሳ ሰዓት ድረስ አብሬያችሁ ነው ያለሁትኝ። አሁን እናጫጭስ። ወደ ክላሴ ጎራ ብያለሁ። ጀበናዬን ለመውሰድ ቶሎ ነው የምዘጋው ዝንቦቹ እንዳይገቡብኝ። ጀበና አልኳት እንጂ ጀበና አይደለችም። እቺን ወስዳለሁኝ። ከዛ ከሰልም እንደዚሁ ኪችን ውስጥ ያለውን ከሰል ጨርስና እነሱ እንዳይወስድብኝ ክላሴ ነው ሌላ ማስቀምጠው። ከሰል ልውሰድና ከሰሌን አያይዤ አጫጭሼበት ኩሽናውን የቀረው ወደዚህ ያመጣዋለሁኝ። ከዛ ደግሞ ቡናዬን ማፈላለሁ ማለት ነው። በዛ እቺ ናት የኔ ጀበና እና ወዶቼ ይሄው ጨራርሰናል። ከጧት እስካሁን ድረስ የነበረውን አሳይቻችኋለሁ። ገና ከመነሳቴ ከክላሴ ጽዳት፣ ከቁርስ ከምሳ፣ ከዛ በኋላ የነበረውን ጽዳት ያኔ ራሴ ስለሆንኩ የምቀርጸው በአንድ እጅ እየሰሩ በአንድ እጅ መቅረጽ ስለሚከብድ ነው እንጂ ሙሉ እንትኖችን ለማሳየት ሞክሬያለሁኝ። እየቀነጫጨብኩኝ እንግዲህ ውሏችን ይሄን ይመስላል። ካሁን በኋላ የቀረን እንግዲህ ከምሳ በኋላ ወደ ላይቭ መግባት ነው። ላይቭ ላይ ደግሞ እንገናኛለን። ቪዲዮዬን ስታዩት ላይክ ማድረጋችሁን፣ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሸር ብታደርጉልኝ እጅግ በጣም ደስ ይለኛል።
ጨሰስ ካደረግን በኋላ እንደዚህ ኪችናችንን እያጫጫስንበት ነው። ፏ ብለዋል። በጣም ነው እኔ እንደዚህ ጽድት ሲል በጣም ነው ደስ የሚለኝ። ኪችኑ ይህን ያህል ከጨሰበት ይበቃል። ጭሱን ይዘን ወደ ክላስ እንሄዳለን ማለት ነው። ከዛ ወደ ክላሳችን መጥተናል። ከኪችን የተረፈውን እጣን ይዘነው ወደ ክላስ መጥቼ ክላሴንም እንደዚህ እያጫጫስኩበት ነው። እዚህ ጋር ላስቀምጠውና የጭስ የዛሬ ውሏችን ይህን ይመስል ነበር። ከወደዳችሁትና እንዲሁም ከታየ ካስደሰተኝ ቀጣይ ደግሞ በተሻለ የቀን ውሎ የምመጣ ይሆናል። እዛ ድረስ በያላችሁበት ሰላማችሁ በዘት ተረፍ ይበልልኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።